አንድ ሰው በቀደር የሚያምን ከሆነ የሚያገኛቸው ፍሬዎች አሉ። ከነዚህ መካከል አንዱ አላህ Subhanahu Wa Ta'ala ራሱ በሱረት አልሐዲድ ስለ ቀደር ባወሳበት ቦታ ላይ የጠቀመው ነገር ነው። ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها إن ذلك على الله يسير قال بهالا من على لكي لا تأسوا على ما فاتكم ولا تفرحوا بما آتاكم إلى أن ينقصون يمجمرون كفل تنانتنا أبرار تنوال ما نيوم بمدرم يهم بنانت بنفسك وست የሚያገኛችሁ ሙሲባ ወይም ችግር ሁሉ ያ ነገር ከመከሰቱ በፊት አላህ Subhanahu Wa Ta'ala አስቀድሞ አውቆ ጽፎታል። ይሄንን መልእክት ካሰረጸ በኋላ ምክንያቱን ሲገልጽልን لكي لا تأسوا على ما فاتكم ባለፋችሁ ነገር እንዳታዝኑ ነው ይላል። ولا تفرحوا بما آتاكم በሰጣችሁም ነገር እንዳትደሰቱ ማለትም ያለ አግባብ እንዳትደሰቱ ማለት ነው። ይህ ማለት አንድ ሰው በአላህ ቀደር የሚያምን ከሆነ መጥፎ ነገር ሲያጋጥመው ያለ አግባብ አያዝንም። ምክንያቱም ማዘን በየትኛውም ከዚህ በፊት እንዳልኩት የቁርአን አንቀጽ ወይም ረሱላህ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በጥሩ መልኩ ተወዝቶ አያውቅም። ስለዚህ ይህ ተፈላጊ ነጥብ አይደለም እና ማዘን የለበትም። ምክንያቱም መጥፎ ነገር ያጋጠመው ሰው እሱ የሚገባውን እስከተወጣ ድረስ ይህ የአላህ ውሳኔ ነው። አላህ የወሰነው ነገር ደግሞ እኔ አንድ ነገር ስላደረኩ ወይም ስላላደረኩ የሚቀር አይደለም ብሎ ይጽናናል ማለት ነው። እንደዚሁም አንድ ጥሩ ነገር ሲያገኝ ይሄ በኔ ልፋት የተገኘ በእውቀቴ በጥረቴ በግሬቴ እያለ ራሱን አይኮፈስም። ስለዚህ የአላህን Subhanahu Wa Ta'ala ጸጋ ወደ አላህ ያስጠጋል ማለት ነው። ይሄ ትልቅ ነጥብ ነው። የቀደር እምነት ከሚያስከትላቸው ፍሬዎች መካከል አንዱ አንድ ሰው ማድረግ የሚገባውን ነገር በአግባቡ እንዲያደርግና በፍርሃት እንዳይሞላ ማገዙ ነው። ማለትም ምንም ነገር ቢሆን መቼም አላህ Subhanahu Wa Ta'ala ከቀደረው እሱ ከወሰነው የሚወጣ እንደሌለ ስለሚያምን ማድረግ የሚገባውን ከማድረግ ወደ ኋላ አይልም ማለት ነው። አንዳንድ ሰዎች ይህንን ርዕስ በተቃራኒው ይገነዘቡትና አላህ የቀደረው ከሆነ ሰበብ አያስፈልገውም ብለው ያስባሉ። ግን ሰበብም የተቀደረ መሆኑን እንደረሱ ትናንትና አውስተን ነበር። እንዲያውም ይሄ ነገሮችን ወደ ማድረግ ፍርሃትን ወደ መተው የሚያበረታታ ነገር ነው ማለት ነው። ለዚህ ነው ሙእሚኖች ከሃዲያን ሲያስፈራሯቸው የሚሉትን ነገር አላህ في سورة التوبة ሲነግረን قل لن يصيبنا إلا ما كتب الله لنا هو مولانا وعلى الله فليتوكل المؤمنون قل هل تربصون بنا إلا إحدى الحسنيين እና ይህ ነው የሙእሚኖች መገለጫና አንድ መልስ ማለት ነው። አላህ የጻፈልን ካልሆነ በቀር ምንም አያገኘንም